ይሄ ልጅ አበሻ ነው ልርዳክ ስለው እምቢ አለኝ። እንግዲህ ምን ይደረጋል። ቸቤ ሾው ላይ ያየሁት መስሎኝ ነበረ። እንግዲህ መረዳት አልፈለገም። ምን አባቴ ላርገው? ኦ ማይ ጋድ what is that he tried to do? ምንድነው የሰው መኪና ውስጥ ሊገባ ነው? አልገባኝም። ሪሊ ምን እኔ ልርዳክ ስለምቢ ብሎ የሰው መኪና ውስጥ ሊገባ ነው እኮ ጋይስ። እመቤቴ ማርያም አንተን ትጠብቅክ። ሌላ ምን እላለሁ? መረዳት አልፈልግም አለ ልጁ። ምን አባቴ ላርገው? ወይኔ የሰው ልጅ፣ ወይኔ የሰው ልጅ እንዲህ ወጥቶ ቀረበ በረሃ። እንዴት አባቴ ልርዳው? በእናታችሁ እምቢ እኮ አለ። ኧረ የምታውቁት ካላችሁ ይሄንን ልጅ ቸቤ ያንተ ሾው ላይ አየሁት መስሎኝ ነበረ። ሄጄ አበሻ ነክ ወይ ስለው አይደለሁም ብሎ ካደኝ። ግን አበሻ እኮ ነው። እዩት እንደሚሆን እንደሚያሳዝን። ወይኔ ምን ሆኖ ይሆን? ምን አባቴ ላይ አርገው? እመቤቴ ማርያም። ወይኔ አበሻ ነክ እኮ ስለው አይደለሁም ብሎ ድርቅ አለ። ምን አይነት ልጅ ነው? በመድኃኒዓለም ዛሬማ መኪና ነው የሚገጨው። በቃ ወይኔ እመቤቴ ማርያም። ወይኔ ትራፊክ ላይት ሳይሆን በመሀከል እየሄደ እኮ ነው። ወይኔ ዛሬ ተገጨ እኮ። እመቤቴ ማርያም ከኔ እኮ ነው የሚሸሸው። ባላናገርኩት ኖሮ ዛሬ መኪና ገጨው። በቃ ይሄንን ልጅ እስራኤል አምላክ። እመቤቴ እርጅው ባክሽ። ይኸውላችሁ በላይት እንኳን ሳይዘው ነው ያቋረጠው። እመቤቴ ትርዳክ። ዝናብ ነው እንዴ ልከተለው? እመቤቴ ማርያም ትርዳክ። የሰው ልጅ ወጥቶ ቀረ በበረሃ ላይ። ኦ ማይ ጋድ